ደም አፍስሰው ካጸኑት መንበር አጥንት ሰብረው ከተቀመጡበት ወንበር ቢሊዮን ዶላሮችን ከሚዝቁበት ካዝና በአንድ ጀንበር በምትካሄድ ምርጫ ስልጣን ለቀው ሊወጡ ይችላሉን? ደግሞስ አምባገነኖች ሳር ቅጠሉን የሚያርድ ስልጣን በእጃቸው አገርን የሚያንቀጠቅጥ ባንክና ታንክ በክንዳቸው ላይ ያለ የዚህ ሁሉ ምንጭ የሆነውን ስልጣን በምርጫ ተሸነፍኩ ብለው ትተውት ዘወር ሊሉ ይችላሉን? እልፍ ወንጀል ያለባቸው ነፍሰ ገዳይ መሪዎች ስልጣን በአንዲት የምርጫ ጣቢያ የፖለቲካ ጨዋታ ቢለቁ በማግስቱ ወደ እስር ቤት እየተንጋጉ እንደሚወሰዱ እየታወቀ ስለምን ምርጫ እያሉ ቢሊዮን ዶላሮችን ለድግስ ያጠፋሉ? እነዚህን ጥያቄዎች በዚህ ሳምንታዊ የአምባገነኖች መዘከሪያችን ላይ መመልከት ምርጫን ለሀብት ብክነት ብቻ ሳይሆን ለጦር መሳሪያነት የሚጠቀሙበትን አብይ አህመድን በሌላ መንገድ ለመመልከት ይጠቅመናል። የቀዝቃዛው ጦርነት ማብቃትን ተከትሎ ዓለም በስፋት የተለማመደው የምርጫ ፖለቲካ በብዙ ሀገራት ታይቷል። በ1970ዎቹ 35 ሀገራት ብቻ ያካሄዱት የነበረውን የምርጫ ፖለቲካ ከፈረንጆቹ ሚሌኒየም ወዲህ ቢያንስ 110 ሀገራት እንደተጨመሩበት ዘ ሰርድ ዌቭ በተሰኘው ድርሳናቸው ሳሙኤል ሃልቲንግተን፣ ፕሮፌሰር ፉኩያማ ደግሞ አይደንቲቲ በሚለው ርዕስ ባሳተሙት መጽሐፋቸው ላይ ገልጸዋል። የአፍሪቃንም ሆነ የሌላውን ዓለም አብዛኞቹ አምባገነኖች በተጠቀሰው ጊዜ ለይስሙላም ቢሆን ምርጫ ሲያካሂዱ ታይተዋል። በየትኛውም የዓለም ክፍል በየትኛውም ሀገር ያሉ አምባገነኖች እንደሌላው ምግባራቸው ሁሉ ከምርጫ ጋር በተገናኘ የሚያደርጉት በአብዛኛው ተመሳሳይ ነው። በቀዳሚነት ከምርጫ በፊት ጠንካራ ተቃዋሚዎችን ሰብስበው ያስራሉ። የከፋ መሪ ከሆነ ደግሞ ይገድላል። ይህን ለማድረግም አገር ሊያተራምሱ ሲሉ፣ አገር ሊያፈርሱ ሲሉ ወዘተ ደረስኩባቸው የሚል ምክንያት ያቀርባል። ከመታሰርና ከመገደል የተረፉትን ደግሞ እንዲከፋፈሉና እንዲበታተኑ ሴራ ይሸርቡባቸዋል። በመቀጠል በነፃ ሚዲያዎችና ጋዜጠኞች ላይ ይዘምታሉ። እንደ ዋነኛ ጠላታቸው በመቁጠርም ሽብርተኛ፣ የምዕራባውያን ተላላኪ፣ አገር አፍራሽ ተልዕኮ ያላቸው የሲአይኤ ወኪሎች፣ የጠላት አገር ገባሮች ወዘተ የሚል ስም ይሰጧቸዋል። ከዚያም እድፋቸው እንዳይዘገብ፣ ተንኮላቸውም እንዳይገለጥ፣ በምርጫ ስም የህዝብ ሀብት ማባከናቸውም እንዳይነገር ልክ እንደ ተቃዋሚዎቻቸው ጋዜጠኞቹን ወደ ከርቸሌ ያወርዳሉ። ተቋማትን ያዳክማሉ። የጸጥታ ኃይሎችን የእነሱ ታማኝና ሎሌ ያደርጓቸዋል። በቅድመ ምርጫ ወቅት ይህንን ሁሉ ካደረጉ በኋላ በአገራቸው ታሪክ ታይቶም ተሰምቶም የማይታወቅ ምርጫ እንደሚካሄድ በመወትወት ምርጫው ለህዝብ ፍጹም ጠቃሚ ስለሆነ ምርጫ ካርድ እንዲወስድ ይቀሰቅሳሉ። የእነሱን ፎቶ፣ አባባልና መሰል ጉዳዮችን የያዙ ትላልቅ ባነሮችንም በተለያዩ አደባባዮች ላይ ይሰቅላሉ። እንዲህ ያለውን አካሄድ ሳዳም ሁሴን መሆኑ ባሻር አልአሳድ፣ ፒኖሼ መሆኑ ሙአመር ጋዳፊ አድርገውታል። ቅድመ ምርጫውን እንዲህ አድርገው ከቀለዱበት በኋላ ቢሊዮን ዶላሮችንም አፍስሰው የሚሊዮኖችን ጉልበት አባክነው እናካሄድበታለን የሚሉት የምርጫ ቀን ይመጣል። በድምፅ መስጫውም ቀን ህዝቡን ወጥቶ እንዲመርጥ ያስፈራሩታል፣ ያስገድዱታል፣ ያባብሉታል። አሊያም በታሪክ ታይቶ የማያውቅ ህዝብ መርጧል ብለው ራሳቸው አዋጅ ያስነግራሉ። ጌዲስቢ የተባለ ጸሐፊ እንደ አውሮፓውያን አቆጣጠር በ2005 ዋይ ፓርቲስ ኤንድ ኢሌክሽንስ ኢን አውቶሪታሪያን ሬጂምስ በሚል ርዕስ ያስነበበው ጥናት እንደሚለው አምባገነኖች በቅድመ ምርጫ ወቅት ተቃዋሚዎቻቸውንና ሚዲያዎችን ከማሰር ከማሳደድና ከመዝጋት በተጨማሪ የራሳቸውን ወዳጆች ተቃዋሚ ናቸው ብለውም በምርጫ ላይ እንዲሰለፉ ያደርጋሉ ይላል። ከዚያም እነዚህን ወዳጆቻቸውን እንደ ተቃዋሚ አድርገው በሚቆጣጠሯቸው መገናኛ ብዙሃን ዋነኛ ተገዳዳሪያቸውና ተፎካካሪያቸው እንደሆኑ አድርገው ያቀርቧቸዋል። ወይም ልክ እንደ አብይ አህመድ እልም ያለ ጦርነት በሌላው የሀገሪቱ ክፍል ከፍተው በዋና ከተማ ብቻ ምርጫ የሚመስል ውሎ ያካሂዳሉ። ለዚህ ምሳሌ የሚሆኑት ማታለል ዙፋናቸውን ለዘላለም ያላደረገላቸውና የስልጣን ፍቅር ለስደት የዳረጋቸው የሶሪያው ባሻር አልአሳድ ናቸው። ባሻር አልአሳድ በቅጡ መቆጣጠር የሚችሉት ልክ እንደ አብይ አህመድ የሀገራቸውን ዋና ከተማ ደማስቀስን ነበር። ሌላውን የሀገሪቱን ክፍል ለጦርነት ዳርገው በየ7 ዓመቱ ለምርጫ ብለው የሆነች ኮሮጆ ያለችባት ዳስ ውስጥ ይሄዱና ዓለም አይቶት የማያውቅን ምርጫስ ተመልከቱልኝ ይሉ ነበር። Politicians say the vote can have no credibility when large parts of the country are outside state control. መንግስታቸውን በደምና በአጥንት ያጸኑ አምባገነኖች ምርጫ እናካሄዳለን ብለው በሚነሱበት ወቅት ከጉዳዩ ጋር የተገናኙ የተጋነኑ ቁጥሮችን መጥራትም ያዘወትራሉ። የመራጮችን ቁጥር ተቆጥሮ የማያልቅ፣ የእጩዎችን ብዛት የትየለሌ ያደርጉታል። በብዙ ነገራቸው ከአብይ አህመድ ጋር የሚመሳሰሉት ባሻር አልአሳድ እንደ አውሮፓውያን አቆጣጠር በ2014 ምርጫ ባካሄዱ ወቅት ያደረጉት ነገር አሁንም ምሳሌያችን ይሁን። ባሻር 11.6 ሚሊዮን የአገሪቱ ህዝብ ወጥቶ ምርጫ ላይ ተሳተፋሉ፣ እኔንም መረጠ ሲሉ አወጁ። ይሁን እንጂ 22 ሚሊዮን ከሚገመተው የአገሪቱ ህዝብ ውስጥ ለምርጫ የደረሰው 2/5 ብቻ ነበር። በሌላ አገላለጽ በትክክል ሁሉም ለአቅመ ምርጫ የደረሰው ህዝብ ወጥቶ ቢመርጥ እንኳን ወደ ምርጫ ጣቢያ ሊሄድ የሚችለው ከ8 ሚሊዮን የማይዘል ነበር። በዚህ ላይ በጦርነት በምትቆላ ሀገር ለምርጫ የሚወጣውን ህዝብ እንደሚቀንሰውም አስቀድሞ የተገመተ ነበር። ታጣቂ ኃይሎች ምርጫ እንዳይካሄድ ብለው ልክ በአሁኑ ሰዓት በኢትዮጵያ እንደተካሄደው ሁሉ ማዕቀብ ጥለው ነበርና ምርጫው ከደማስቀስ ውጪ
ተካሂዷል ማለት አይቻልም። ይሁን እንጂ በአምባገነኖች ዓለም ህዝብ ብቻ ሳይሆን ቁጥሮችም ይሰቃያሉና ያልመረጠው መረጠ፣ ካርድም ያልወሰደው ወሰደ ተብሎ አሳታፊና ህዝባዊ ምርጫ እየተደረገ የዋለ ይመስል የተጋነኑ አሃዞች ይፋ ይደረጋሉ። በሶሪያም ይኸው ሆነ። ባሻር አልአሳድን አብነት አድርገን ተጨማሪ አምባገነኖችን ድርጊት እንጥቀስ። አምባገነኖች ምርጫ እናካሄዳለን ብለው ወደ ድግሱ ሲገቡ ታይተውም ተሰምቶም የማይታወቁ በመራጩም ህዝብ በፖለቲካ ተግባራቸውም የማይታወቁን ሰዎች በእጩነት ያቀርባሉ። አብይ አህመድ እነ ካሙዙ ካሳን ኑ አብረን እንደግስ ብለው እንደጠሩት ሁሉ አልአሳድን በ2014 ምርጫ ባካሄዱ ጊዜ ስማቸውም ሆነ ስራቸው የማይታወቅ በፖለቲካዊ ዓለም የሌሉ ሰዎችን እጩ አድርገው አቀረቡና ደማስቆን በእነዚሁ በማይታወቁ ሰዎች ፎቶና ባነር ሞሏት። ሶሪያውያንም እነዚህም እነማን ናቸው ሲሉ ይጠይቁ እንደነበር በቦታው ተገኝታ የዘገበችው የቢቢሲ ጋዜጠኛ ትናገራለች። አምባገነኖች እንዲህ ያለውን ጨዋታ ምርጫ ብለው የአገር ሀብትንና ጊዜን አባክነው ያሳልፋሉ። የምርጫ ዕለት ደግሞ ፍጹም ሰላማዊና ፍትሐዊ ምርጫ ስለመካሄዱ ደጋግሞ ሲናገሩ ይውላሉ። የራሷን ድግስ አቤት ሲጣፍጥ እያለች እንደምታወድስ ባልቴት አምባገነኖችም ለራሳቸው ምርጫ ራሳቸው ምስክር እየሆኑ ይቀርባሉ። የምርጫው አመሻሽ ላይ ደግሞ ኮረጆ መገልበጥና ውጤትን ማጭበርበር የሚታወቁበት ነው። እዚህ ጋር የሶቪየት ህብረቱ አምባገነን ሰው ጆሴፍ ስታሊን መጠቀስ አለበት። ስታሊን እንደ አውሮፓውያን አቆጣጠር በ1937 ምርጫ አካሂዶ ነበር። አብዮተኛው ስታሊን፣ ብረቱ ሰው ስታሊን፣ ጓድ ስታሊን ብቻውን ሮጦ ብቻውን ያሸነፈበትን ምርጫ አካሂዶ ነበር። በዚያች ምርጫው ከተናገራቸው ንግግሮች መካከል አንዷ ለትውልድ ተሻጋሪ ሆና ቀርታለች። ምርጫን ምርጫ የሚያደርጉት ድምፅ ቆጣሪዎቹ እንጂ ድምፅ ሰጪዎቹ አይደሉም። ዞስ ሁ ቮት ዲሳይድ ናቲንግ ዞስ ሁ ካውንት ዘ ቮት ዲሳይድ ኤቭሪቲንግ ብሎ ነበር። ይህች አባባል የአምባገነኖች የኪስ መጽሐፍ ሆና 21ኛው ክፍለ ዘመን ድረስ ዘልቃለች። ሚሊዮኖች ጠዋት ቁሩ ቀን ሐሩሩ ሲፈራረቅባቸው ውለው ተሰልፈው የሰጡት ድምፅ ማታ ጨለማን ተገን ባደረጉ መራጮች ውጤቱ ሌላ መልክ እንዲይዝ ይደረጋል ነበር ያለው ጆሴፍ ቪዥሮናቪች ስታሊን፣ የታላቋ ሶቪየት ኅብረት መሪ። At the helm of the ship of state, at an election meeting in 1937, Stalin described what a deputy, servant of the people, must be like. በእርግጥም ስታሊን ልክ ነበር። በአምባገነኖች ምርጫ ወሳኙ የህዝብ ድምፅ ሳይሆን የድምፅ ቆጣሪዎች ስራ ነው። ይህንን የስታሊንን ቀመር በትክክል የሚያሟላልን ሳሙኤል ዶ ነው። የላይቤሪያው አምባገነን ሰው በ10 ዓመት የፈላጭ ቆራጭነት ዘመኑ ምርጫ አካሂዶ ነበር። አገዛዙን ዲሞክራሲያዊ